ስለ ቡታጅራ ምንም ያህል ተብሎ ቢሆን እንኳን ገና ምንም አልተባለም። ይህ ያልኩት እኔ በጉያዋ ተወልጄ ከማህፀኗ የሚፈልቀውን ውሃዋን ጠጥቼ ካፈሯ የበቀለውን ጥሬዋን ቆርጥሜ በልቼ ያደግኩ የአብራኳ ክፋይ ስለሆንኩ እንዳይመስላችሁ። ይልቁንስ ለእንግድነት የመጡ በከተማዋ ለጥቂት ጊዜ ኖሩባት እንግዶች ስለ ከተማዋ አውርተው አይጠግቡም። ቡታጅራን በሌሎች አንደበት እንደተባለው ነው ያምራል። አሁን ራሱ ዞር እያለን ነበር እና አዲስ የተሰራ አስፋልት ራሱ ያምራል። ስልክ ብዙ አልቆየውም እዚህ እኔም የመጣሁት ያው ለእንግድነት ነው ብያለሁ፣ ግን እያየኋት ነበር። ታምራለች እንደተባለው ነው የሆነ ትንሽ ኢትዮጵያ ፈልግ ባጭሩ ይገልጻል ማለት። ኦኬ ያው ቡታጅራ ብዙም አላውቃትም። ከዚህ በፊት መጥቼ ነበረ ከአንድ 5 ወር 6 ወር ምናምን በፊት። እዚህ አካባቢ ላይ ልማቱ ሚዛን ያክል አልነበረ ምናምን። አሁን ደግሞ በጣም አሪፍ ነው። በጣም አምሮባታል። በጣም ቆንጆ ናት። የእውነት ታምራለች እና ደግሞ ቅዝቃዜዋ ደስ ይላል። የአየሯ ደስ ይላልና እና አዲስ የተሰራው አስፋልት ራሱ አሁን ቅድም ከዛ ጀምረን ነበር ያየሁት። ስልክ አይቼው አላውቅም ነበር። ከዛ ጀምረን እያየነው ነበር። ሌላ ብዙ አልዞርኩም። ከዚህ ጋር አብራችሁ ናችሁ ነበርና አዎ ተመችቷችኋል ማለት ነው። አሪፍ ነው። እግዚአብሔር ይመስገን። ይሄ ነገር ደግሞ ቢጨመር ነገር ቢኖር ደግሞ ደስ ይለናል። ቢጨመር መንገድ ስልክ አሁን በዚህኛው በኩል ተሰርቷል፣ ግን አዲሱ መንገድ ደግሞ በደንብ አልቆ ደግሞ ህዝቡ በደንብ ቢማርበት እና ደግሞ አስፋልት ላይ ትልቁ አስፋልት ላይ ትንሽ ባለፈው መራሱ ሰው ሞቷል የሚባል ሰምቻለሁና ዜብራ ቢሰራለት እና ልክ እንደ አዲስ አበባ ደግሞ አሏል ተማሪዎች ምናምን ቆመ ቢያስተባብሩ ስራ ቢፈጥሩ ነገር ቢኖር በጣም አሪፍ ነው። እና ስታዩ ከላይ ቀጥታ ነው መኪናው የሚመጣው እና በመሃል ዜብራ ቢሰራለት ህዝባችንም ከመኪና አደጋ ብንታደግ ጥሩ ነው ብዬ አስባለሁ። ማህበረሰቡ እንደሚለው ከሆነ ለኑሮም ትመቻለች ምናምን። የኑሮ ውድነቱም የዛን ያክል አይደለም። እንደነገርኩ እኔ አዲስ አበባ ነው የምኖረው። ከዛ አንጻር ሁሉም ነገር አሪፍ ነው። የቤት ኪራዩም ብዙ ነገሩ ፕሮባብሊ አሪፍ ያው እንደምታውቋት ውብ ሀገር ናት። ያው እሷ ብለዋለች ዝባታቸው ብዙ አዳዲስ ነገሮች ምናምን መንገድ ተስተካክሏል ምናምን። ያው እንደምታውቋት የሰላም ሀገር ናት፣ ፍቅር የሆነች ሀገር ናት። እኔ ማለት የሚመቸኝ አየሩ ነው እና ደግሞ ሰላም በቃ በጣም ጸጥ ያለች ደስ የምትል ቦታ ናት። ለመኖር ምቹ የሆነች ቦታ ናት። እሱ ነገሩ ደስ ይለኛል ማለት ነው። ገና እያላችሁ እና እረፍትም እያደረጋችሁ ነው። ቡታጅራን እስኪ አሁን ባለው ሁኔታ እንዴት ትገልጻታለህ? ቡታጅራን ከዚህ በፊት ይታወቃል የሰላም ከተማ ናት። አሁን ደግሞ ውበቷ ጨምሯል። በተለይ ኮሪደሩ ከተሰራ በኋላ እዚህም ብቻ ሳይሆን ወደዛኛው ፓርኮችም ተሰርተዋል። ስለዚህ ሰዎች በስፋት ራሳቸውን ሪፍሬሽ የሚያደርጉበት የደከሙበት ላይ መጥተው ቁጭ ብለው የሚያርፉበት ከተማ ናት። ሁሉም ነገሩ ደግሞ ለሰው ምቹ ነው። አየሩ ምቹ ነው። ሁሉም ነገሩ ምቹ ስለሆነ በአሁኑ ሰዓት ላይ እድገቷን በጣም ከፍ ያለ ደረጃ ላይ እየጨመረ ከተማውም እየሰፋ በተለይ ደግሞ እነኚህ ክልል ዞን መዋቅር ወደዚህ አካባቢ ከመጣ በኋላ ከተማ ይበልጥ ያደገና ውበቱም የባሰ እየጨመረ ያለ የተባለ ማንም ሰው ቡታጅራ ይወዳል። ደስ ይላልና አንደኛ ቡታጅራ ልዩ መገለጫው ነው የሚያስበው ሰው ሰላም ወዳድ ነው። ሰው ማንንም አይለይም። እና አንድ ቡታጅራ ደስ የሚል ነገር የሆነ ሰው ቡታጅራ ላስተዋውቅ ቢጀምር ህብረተሰቡ ማንም ሰው እንደ ኢትዮጵያዊ ማንም ሰው ቢመጣ ይቀበላል፣ ይወዳል፣ በፍቅር ይኖራል ማለት ነው። ነገ አንተ እንደዚህ ነህ አንተ እዚህ ጎሳ አንተ ምናምን የሚባል ነገር ቡታጅራ ላይ ይሰራል። አንድ መገለጫ ነው። ከዚህ አንፃር ነው የመጀመሪያው ላይ ከተማዋ የሰላም ጭምር ማንም በሰላም ይኖራል። ጎበኝቶ ኖሮ አይቶ ይወጣል ማለት ነው። ከየት መጣ ብሎ የሚጠይቀው የለው። ስለዚህ ሁሉም የኢትዮጵያ ከተማ ናት ማለት ነው። ቡታጅራ በዛ መንገድ ገጻታ